ከግንባታ አንጻር እንደምታውቀው ሲሚንቶ ላይ በጣም ሰፊ ስራ ሰርተናል። ውጤቱም ተገኝቷል። ብረት ላይ፣ ሴራሚክ ላይ፣ ግራናይት ላይ፣ ማርብል ላይ ሰራን ያለና አንድ ክሪቲካል ኤሪያ ስራ የሚፈልገው አልሙኒየም ነው። አልሙኒየም ልክ እንደ ሶላር በክሊን ኢነርጂ ሲመረትና በሌላ ኢነርጂ ሲመረት እኩል አይደለም ገበያ ላይ ያለው ተፈላጊነት። በዚያ ምክንያት ወደ 5 ትላልቅ ኩባንያዎች ኢትዮጵያ መጥተዋል አልሙኒየም ለማምረት። ግን ችግሩ ምንድነው? አንድ አልሙኒየም ፋብሪካ ለማቋቋም ቢያንስ 800 ሜጋዋት ኢነርጂ ይፈልጋል። አሁን ኮይሻ 2000 ገደማ ማለት ነው። 2.5 ገደማ አልሙኒየም 3 ፋብሪካ እንኳን ራና ያደርግም ማለት ነው። ኮይሻን የሚያክል ቢሊየንስ ኦፍ ዶላር አውጥቶ ያ ሁሉ ድካምና ስራ ከ2 እና 3 ፋብሪካ አያልፍም። በከፍተኛ ኃይል ዲማንድ ስለሚያደርጉ ያን የሚያክል ኃይል ለአንድ ፋብሪካ ከሰጠህ ደግሞ የራሱ የሆነ ነገር አለው። በዚያ ምክንያት ትንሽ ያዝ አድርገናል። ፍላጎቱ አለ፣ እየመጡ ነው። ግን ዲማንድ የሚደረገው ኢነርጂ እኛ አሁን ካለን ፍላጎት አንጻር ትንሽ ያስቸግራል።